የየመኑ አማጺ ቡድን ሀውቲ ወደ ሳውዲ አረቢያ የሚወስደውን የባህር በር እንደዘጋ በዛሬው ዕለት አስታወቀ። ይኸው በየመን የሚንቀሳቀሰው ሸማቂ ቡድን ሳውዲ አረቢያ የአውሮፓውያኑና የአሜሪካውያን ፍላጎት የምታስጠብቅ የመካከለኛው ምስራቅ ወኪል ናት በማለት ነው የባህር በሩን ለመዝጋት የወሰነው። የቡድኑ ቃል አቀባይ ያህያ ሳሬ እንዳለው ሌላው የባህር በሩን እንዲዘጋ ያስገደደው ሳውዲ አረቢያ ቡድኑ የሚጠቀምበትን በሰሜን ምዕራብ የመን የሚገኘውን የአየር ክልል መዝጋቷ ነው ብሏል። የሸማቂ ቡድኑ የመገናኛ ብዙሃን እንዳሰራጩት ዘገባ የቀይ ባህር ደቡባዊ ክፍል መተላለፊያ የሆነውን የባብል አልመንደብ ሰርጥ እንዲሁ ለመዝጋት ተቃርቧል ብለዋል። ይህም እንደ ቡድኑ ገለጻ የሳውዲ አረቢያን ንብረት የሆኑ መርከቦች እንዳይተላለፉ የሚያደርገው ነውም ብሏል። ባብል አልመንደብ በእርግጥ የሳውዲ አሊያም የየመን ጉዳይ ብቻም ሳይሆን በቀይ ባህር ቀጠና የሚገኝ ለኢትዮጵያ 150 ኪሎ ሜትሮች ብቻ የሚርቅ ወሳኝ የጅቡቲና የኤርትራ መገናኛ ጠባብ መስመርም ነው። የኤደን ባህረ ሰላጤ የቀይ ባህርና የሜዲትራኒያን ባህር በዚሁ 32 ኪሎ ሜትር ብቻ በሚሰፋው መስመር ይገናኛሉ። በዚሁ በባብል አልመንደብ 7 በመቶ የሚሆነው የዓለም የነዳጅ ዝውውር ይተላለፍበታል። ታዲያ የሀውቲ ዛቻ ሳውዲ አረቢያን በዝምታ የምትመለከተው አልሆነችም። ይልቅ የሳውዲ የውጭ ጉዳይ ሚኒስትር የሀውቲን ድርጊት በማውገዝ የዓለም አቀፍ ሕጎችን በመጠቀም በቀጠናው ላይ ያላትን ፍላጎት ከማስጠበቅ ወደ ኋላ አትልም ብሏል። ይህ መስመር የሆርሙዝ መተላለፊያ መዘጋቱን ተከትሎ ከሳውዲ የሚነሱ ነዳጅ የጫኑ መርከቦች ይተላለፉበት የነበረና አይነተኛ አገልግሎት በመስጠት ላይ ያለ ቀጠናም ነው። በተለይም ሳውዲ አረቢያ የሆርሙዝ መስመር ከተስተጓጎለ በኋላ የነዳጅና ሌሎች ቁሳቁሶች ዝውውር ችግር የገጠማት ሲሆን የሽምቅ ቡድኑ ያሳረፈው ውሳኔ ጉዳቷን ሊያበረታው የሚችል ነውም ተብሎለታል። ሶማሊያ፣ ኢትዮጵያ፣ ጅቡቲና ኤርትራ የመሳሰሉት የቀንዱ ሀገሮችም ከየመን በተጨማሪ በስፍራው ቀጥተኛ ጥቅም የሚኖራቸው ሀገሮች እንደሆኑ ነው የሚታወቀው። ሀውቲ ከሳውዲ አረቢያ ጋር የበረታና ውስጡን መታኮስ እያደረገ የነበረ ቢሆንም ከሰሞኑ የጀመሩት ልውውጥ ለቀጠናው ተጨማሪ እሳት እንደሚሆን ነው እየተገመተ የሚገኘው። የተባበሩት መንግስታት ድርጅት ዛሬ እንዳስታወቀው የየመኑ ሀውቲ የሳውዲ አረቢያ ንብረቶች እንዳይተላለፉ እግድ መጣሉ የቀጠናውን ችግር የሚያባብስ የዓለም የንግድ ልውውጥንም የሚጎዳ በመሆኑ በቶሎ እንዲከፈት በአጽንኦት ጠይቋል። ሀውቲ ትጥቅና ስንቅ በብዛት ከኢራን የሚሰፍርለት ቡድን እንደሆነም ነው የሚታወቀው። ይኸው ሸማቂ የመንን ከማተራመስ አልፎ ኢራን ከምታደራጃቸው ወታደራዊና ፖለቲካዊ ስልጠና ከምትሰጣቸው ከሂዝቦላህና ከሐማስ ጋር የጋራ አክሲስ ወይም የአንዳቸው መጠቃት የሌላቸው እንደሆነ ተደርጎ የሚታሰብ ስምምነት ያላቸው ቡድኖች ናቸው። ቡድኑ በሳውዲ ላይ ከሰሞኑ የጀመረው ዘመቻ የየመን መንግስት በሰና አውሮፕላን ማረፊያ ላይ በቡድኑ ላይ ያነጣጠረ ጥቃት እንዲፈጽም የመሐመድ ቢን ሰልማን መንግስት ትብብር አድርጎለታል በሚል እሳቤም እንደሆነ ነው የተሰማው። የየመን መንግስት አንድም በሰና አውሮፕላን ማረፊያ ላይ ጥቃት የሰነዘረው ከሳውዲ ጋር በመተባበር ሲሆን ይህም የኢራን አውሮፕላኖች በስፍራው እንቅስቃሴ እንዳያደርጉ ያለመም ነው። ከቀናት በፊት የሳውዲና የየመን ጥምር ጦር በሰንዓ አየር መንገድ ላይ የኢራኑን አያቶላህ አሊ ሐሚኒን ቀብር ፈጽመው በመመለስ ላይ ያሉ የሀውቲ ከፍተኛ ባለስልጣናትን ለመግደል ከፍተኛ ሙከራ አድርጓል። ሆኖም የሀውቲው ቃል አቀባይ አውሮፕላኑ ሌላ ቦታ በማረፉ ባለስልጣኑ ከተደገሰላቸው ሞት መትረፍ ችለዋል ሲል ተናግሯል። አንዳንድ የስፍራው የደህንነት ተንታኞች ለየመን መታመስ የሳውዲ አረቢያ መንግስት የየመንን መንግስት ሲደግፍ የእስላማዊ ኢራን መንግስት በአንጻሩ አማጺ ቡድኑን ሀውቲን መደገፏ ነው። ሀገሪቱ ከ12 ዓመታት በፊት ወይም በ2014 ይኸው ቡድን የወቅቱን መንግስት በማሸነፉ ከዋና ከተማ ሰንዓ ካስወጣው ጀምሮ እየታመሰች የምትገኝ ሲሆን ሳውዲ አረቢያን ጨምሮ የአረብ ሀገሮች የመንን ዳግም ለማቋቋም ያደረጉት እልፍ ጥረትም ሳይሳካ እንዲሁ 14 ዓመታት ነጉደዋል። ቡድኑም የየመንን ወሳኝ ቦታዎች በኃይል ማስተዳደር ከጀመረ 14 ዓመታት ተቆጥረዋል። 22 ሚሊዮን በላይ ዜጎች በተባበሩት መንግስታት ዳረጎትና ለነፍሳቸው ባደሩ ግብረሰናይ ድርጅቶች እጅ ወድቀዋል። ኢትዮጵያን ጨምሮ የመናውያን ያልተሰደዱበት የዓለም ክፍል አንዳች የለም። ሀውቲ የመተላለፊያ መስመሩን ከመዝጋትና የሳውዲ መርከቦችን የጥቃት ኢላማ ከማድረግ ባሻገር በደቡብ ምዕራብ ሳውዲ የሚገኘውን ኢብሃ የተባለውን የሳውዲ አውሮፕላን ማረፊያ ላይ ያነጣጠረ የሚሳኤል ተኩስ ፈጽሟል። የሀውቲ ቃል አቀባይ ያህያ ሳሬ የሳውዲ ልዑልና አባሪዎቻቸው በየመናውያን ላይ አፈና ሲፈጽሙ እነሆ 12 ዓመታት አልፈዋል። አሁን አይን ላጠፋ አይን ማጥፋት ነውና ሳውዲ አረቢያ የመንን ባጠፋችው ልክ አጸፋውን የምንመልስበት ጊዜ ነውም ብሏል። ሀውቲ በእርግጥ ባለፉት ጊዜያት ለሐማስ ብሎም ለሂዝቦላ ያለውን አጋርነት ለመግለጽ
መተላለፊያዎችን ሲዘጋ ከአሜሪካ ከበርካታ የአውሮፓ ሀገራት እንዲሁም ከሳውዲ አረቢያ ጋር የበረታ ተኩስ ልውውጥ ሲያደርግ መቆየቱም የሚዘነጋ አይደለም።